ሰብስክራይብ በማድረግ እንዲሁም ደግሞ ይህ መረጃ ሊደርሰው ይገባል ለምትሉ ሰው እንዲሁ በማሳለፍና ሼር በማድረግ አብራችሁን ተከታተሉ ዘንድ በማክበር እየጠየቅን ቀጥታ ወደ መረጃዎቹ እናልፋለን። የ14 ካራት የ1 ግራም የጥሬ ወርቅ ዛሬ ላይ በ83 ከ31 የአሜሪካ ዶላር ወይም ደግሞ በኢትዮጵያ ብር በ13159 ከ30 በመሸጥ ላይ ነው የሚገኘው። ቀንሷል የሚያስብል ነው። በተለይ ደግሞ መግዛት የምትፈልጉ ከሆናችሁ መግዛት የምትችሉበት ትክክለኛ የሆነ ሰዓት ይህ ይመስላል። ምክንያቱም በዶላርም በዓለም አቀፍ ደረጃም እንዲሁም በሀገር ውስጥ በጥሬው እየቀነሰ ያለበት ታይም ነው። ምናልባት በቀን ላይ በአንዴ ለመወሰን ቢከብድም ነገር ግን ነገን ከነጎዳን ተመልክተን ሞር ጀነራል የሆነ አርብና ሐሙስ አካባቢ ላይ ለድምዳሜ ያው ያመቻል የሚል ሐሳብ አለን ማለት ነው። ነገር ግን አሁን ያለበት የወርቅ ዋጋ እጅግ በጣም ጥሩ ነው በመግዛት ረገድ ማለት ነው። ለመሸጥ ግን ምናልባት ዋጋው ከፍ ሊልበት የሚችልበት ታይም ትንሽ ሊቆይ ስለሚችል ምናልባት ሳምንትና 15 ቀን እንዲሁም ወር አካባቢ ሊቆይ ስለሚችል ያልተለመደ የገንዘብ ለውጥ እስከሚመጣ ድረስ ብትይዙት አሪፍ ነው። ነገር ግን ደግሞ አዝማሚያው ዓለም አቀፉ የወርቅ ንግድ እንዲያመለክተ እንደሆነው በጣም በዚህ ዋጋ ላይ በተለይ ደግሞ የ14 ካራቱም የላይኛውም ካራት በኋላ ነግራችኋለሁ ያሉበት ዋጋ በጣም ስቴብል የመሆን የመረጋጋት ነገር ይስተዋልባቸዋል ማለት ነው። ቀጥሎ የ15 ካራት ነግራችኋለሁ በአሜሪካ ዶላር በ89 ከ25 ወይም ደግሞ በኢትዮጵያ ብር በ14099 ከ25 ነው በምሽት ላይ